ከዛሬ ጀምሮ ሞባይል ካርድ መግዛት ቀረ። ኢንተርኔት በነፃ መጠቀም ትፈልጋላችሁ ወይ? ማየት ማመን ነው። በመጀመሪያ የስልኬን ዳታ ኦን አድርጌ ላሳያችሁ። ይሄው እንደምታዩት ስልኬ ምንም ብር እንዲሁም የኢንተርኔት ፓኬጅ የለውም። 0 ብር ከ0 ሳንቲም ነው ያለኝ። ማየት ማመን ነው። አሁን ወደ አፕሊኬሽኑ እንገባለን። አውቶማቲክ የሚለው አንድ ጊዜ መንካት። ሰርቨር የሚለው ላይ ኢትዮ ቴሌኮም ትሉታላችሁ። ፖርት የሚለው ላይ ደግሞ 994 ትሉታላችሁ። ከስር ዩዘር ኔም የሚለው ላይ ኢትዮ ብቻ ነው የምትሉት። ፓስወርዱ ደግሞ ኮከብ 999 መሰላል ብቻ ነው የምትሉት። ከጨረሳችሁ በኋላ የስልካችሁን ዳታ ኦን ታደርጋላችሁ። በመጨረሻም ስታርት ብቻ ትሉታላችሁ። ይሄው ከላይ እንደምታዩት ኮኔክት ማድረጉን የሚያሳይ ምልክት አምጥቷል። አሁን ደግሞ ኢንተርኔት መስራት እና ለመስራቱን አብረን እናረጋግጥ። ማየት ማመን ነው። በመጨረሻም በአፕሊኬሽኑ መሰረት ያለምንም ካርድ ኢንተርኔት በነፃ ሰርቶልኛል። አፑን ለማውረድ ቲክቶክ አካውንቴ ጋር በመግባት ይህን ሊንክ በመጫን ማግኘት ትችላላችሁ።